ተምረ በፍኝ ብታገኝ ይሻላል አሁን ብሸቅል ነው የሚሻለው አሁን በሸቅል ይሻላል አረ እንዴት ተሸቅል ሰይጣን አስተማሪውና አለ ወይንስ ማለት ደውስ ነገም ፈተና ሊድም አረ ንግግር ማለት ጅል እንደው የተጃጃለ ለምን እሺ እንዳልተማረ ሰው በጉልበት ለማሳመን ትፈልጋለሽ እና በጉልበት ስራ ነው የምትፈልገው ወቃት ከሌለ ምንም ስራ መስራት ትችላለህ ይሄንን ሐሳብ ያመጡትን ሰዎች ታገናኙ ማኔጅመንት ኮነ ችግሬ ማኔጅመንት መማር ነው እንጂ ፊዚክስ እና ኬሚስትሪ መማር አይደለም ሻቀን ፈልገህ ነው እንደዚህ ማለት የፈለከው አንቺ ደግሞ ተይ ተይ ምንድነው ማስተላለፍ የፈለከው ማለት ሰላም ክብራን የዩቲዩብ ቻናላችን ተከታታዮች እንግዲህ ዛሬም ለየት ባለ ፕራንክ ተመልሻለሁ እኔ ማለት ነው እንግዲህ እሷ እስከዛሬ አድርገችኝ ፕራንክ አይታችኋላችሁ እኛ እንግዲህ ብዙ ጊዜ ሰሞኑን ቲክቶክ ላይ ነበር አሁን እስኪ ወደ ዩቲዩብም እየተመለስን እና ዛሬ እንግዲህ አንድ አይዲያ መጥቶልኛል ያው ብዙ ጊዜ እዚህ ሀገር ከተማረው ሰው ይልቅ ያልተማረው ሰው ነው ትንሽ ስኬታማ የሚሆነውና ዛሬ እኔም ስኬታማ ወደፊት ስኬታማ ለመሆን ገና ካሁኑ ትምህርቴን አቋርጬ መስራት አለብኝ ምናምን ነው እስኪ ሁለቱም ቤት ናቸው ምናምን እናሳዩትና ሪአክሽን አብረን ያለን ላይክ ሼር ሰብስክራይብ ማድረጋችሁ እንዳረሱ እስከመጨረሻው ተከታተሉ ዛሬ የሚገርም አሰባበክ ተሰብከኝ ነው ምን ሰብከት ምን ነው መጀመሪያ ሞነሽ ነው ሰው ባባ ደክሞ ተቆል ነው የተኛችሁ ትላንትና ቃስ አስገባት ቆጥ አሃሳመሽ መሸከም በእናተ ባባ ታዋት ሀብዬ መልከት ሰራለች ተኝታለች ሀብዬ ነች ታናሽ ልንገርሽ ማርያም ነግርሽ ነገር አቁም ነገር እግዚአብሔር ምንድነው ቁም ነገር ነው ስለይወት ያንተ ቁም ነገር ታውቃለህ አሁን የመረረኝ ነገር ነው ምን አስመረረ ማርያም ሰፋር ቃምበታ በማርያም ነው የስምኛ እንግዲህ ጊዜ እስኪኝ ቁም ነገር አንድ ልንገርሽ የመጡት ወይ በእናትህ ያት ምንድነው ለነገራችሁ ነው እኮ ለነገራችሁ ነው ምንነግራችሁ ችግሩ ምንድነው እኮ ለነገራችሁ ተነሳተ ምን አጓጓሻት እሷ ነው ተነሽ ነይ ምን ልነግራለሁ አረ ምን ልነግራለሁ አንተ አጎተተኝ ልንገርሽ ማርያምን ምንድነው ምን ሰማለሁ ይሄው ተኝተሽ አሰኘኝ መነሳት አለብሽ አይደለም አፌ ነው እንደሚሰማው እሺ እንግዲያውስ ስሚ ለሰማሽ አሁን ትምህርት ቤት ምናምን እዛ ቁጭ እየከማሳለፍ ለምን እንዴ ወያን ያንቺን የዴሊቨሪውን በቃ ሰዎች ከሚሰሩት ለምን ያልሰራው መስከዙ ይኸውልህ ምንድነው ያልከው ደግሞ ምን ተምሮ መጣ ምንድነው ያልከው አይ ስለዚህ ደም ባብራራልኝ ስላልገባኝ ጫሜንም ለምን ትነሻለ ድብድብ ሲሆን ትነሽ ምን ደብድብ እኮ አይ ቁም ነገር ነው ስለመታሽ የሚለውጣው ነው ልነግርሽ ነው ነገር በቃ አይ አሁን ይሄን ስላልክ እኔ ጎሽ እግዚአብሔር ይስጥልኝ እንደው ደግልኝ እንደነኔ ፈለከው ምንድነው የፈለከው እሺ ትምህርት ምን እሺ ትምህርቱን ተተምልሰራ አይደለም መጀመሪያ እኮ በማረጋገጫ እኮ ነው ትምህርት እንዳቆም ማረጋገጫ ስለዚህ የምን ማረጋገጫ ምንድነው ማረጋገጫ ምን አይነት ማረጋገጫ አሁን ዓለም ላይ ቢያንስ አሁን ኢትዮጵያ ውስጥ አሁን ብዙ ሰው ተምሯል ከግማሽ በላይ አዲስ አበባ ውስጥ ደረሰ ግን ያው ብዙ ሰው ደግሞ ከዛ ከተማረው ከግማሹ ሰው ደግሞ ሰው በተማረው ላይ የሚሰራው ወይ በቃ ከ10% ነው ይወርደን ስለዚህ ምን ይሁን ስለዚህ አሁን አንቺም ተምረሽ ትምህርትሽ ላይ አይደለም እየሰራሽልሽ እና ስለዚህ እስከ 18 ዓመት እስኪሞላ ለምን አነስ ያሉ ስራዎችን ምን አሰርቼ ያኔ ደግሞ ወደ ትልቅ ስራ ለማንገ በለው ማትሪኩም ምንድነው የምሰራው የቀን ስራ የኛ ጀግና ተሸከማለህ አይ በቃ ወይ ሳይክልም ገዝቼ ቢሆን ዴሊቨሪ ምናምን ባባ ሻንጣ ዴሊቨሪ የሚያደርስልኝ አጣው ላንቺ እኮ አይደለም በቃ ለተለያዩ ቦታዎች የምትሸከመው እና ከጌት ነባርነት አሉ እሺ ምንድነው የፈለከው የህይወት ልምድ ይኖርኛል ወደፊት ኳስ ታለንት ያለው ኳስ እየተከፈለ እየሰራ ነው በዛም ወጪ ቀንስ ትችላለሽ የምን ወጪ ምን ልሰራ ኳስ የምትጫወተው የምትማረው ምናምን ሳይክል ለመንዳት እና ለምሽ ቆይ ዛሬ ተማርከው አንቺ እስከዛሬ ተማርሽው ታዲያ ለእንደዚህ እኮ አይደለም እኮ እናንተ ምን ልኮና ታዲያ ምን ቆሎ ሽጠል ትኖር ነው ምን ልታረግ ነው በቃ ኖርማል ሰው የሚሰራውን ስራ ሰራለሁ ምን አይነት ስራ ዝምበል እሺ አሁን ለምሳሌ አሁን ነጋዴዎች ተምረው የሚነግዱት ነጋዴዎችን ተምረው የሚነግዱት ካልተማሩ እንዴት ብር መቁጠር አካውንታቸው እንትን እንደሚባል ብሩ እንዴት ማኔጅ እንዴት ያደርጋሉ ኮኔስ ከ10 የተማርኩት ይበቃኛል እሱ አረ ለሱ እውነትን ነው
ምንኛ ስራ ፈተነ ስራ ፈተነ እኔ አንዴ ይሄን ነው ልታወራ የፈለከው አንዴ ስለወሰንኩኝ ይሄን ነው ወይ ልታወራ ስለቃው ምንም ጠይቀኝ መጀመሪያ ተይኝ አሁን ቁም ነገር የፈለከው ነው ማውራት ይሄን ማውራት የፈለከው ማውራት ይገርም ከመጣ ዝም በይዳ ውሳኔ ልነግራችሁ ነው ልትት ማን ጋር ስታወራው አልክ እንደዚህ አይነት ውሳኔ ላይ ለማንኛውም ለይሄንን ያውን አንተ ውሳኔ ማን ነገረህ ማን ገራው እነሱን ሰዎች ንገረኝ እኔ የምፈልገው አስተማሪውና አለ ወይንስ ማን ያውስ ነገም ፈተና አይደለም አረ ካሁኑ ጀምረን ለምን እስከዛሬም የተማርኩትን ሰርዙ ሊበላቸው አዎ ይሻላል ስልክና ፒሲውን ሽጪ ሳይክሏን ገዛና በቃ እስከዛው ከዛ በሱ ሰራ ትንሽ ሰራና ደግሞ በሱ ደግሞ የተወሰነ ሰራ ዝም በል አንተ ዝም በል እንዴው ንግግር ማለት ጅል እንዴው የተጃጃለ ለምን እሺ እንዳልተማረ ሰው በጉልበት ለማሳመን ትፈልጋለህ ዝም በል እና በጉልበት ስራ ነው የምትፈልገው እውቀት ከሌለ ምንም ስራ መስራት ትችላለህ ማለት እስኪ አሁን ከተማ ላይ የሚሰራው ሰው ከኔ ተቻለ እውቀት አለ ምን እውቀት አለ እሺ አረ አንተ የእውቀት ጥግ ላይ ደርሰሃል አይደል አሁን እሺ ቆይ የምግብ እንግሊዘኛ ሳይችሉ እኮ ነው የሆነ ድርጅት ባለው እነሱ ምን ጎደለባቸው እንግሊዘኛ ምንድነው ከእንግሊዘኛው ምን አለ አንተ ከእንግሊዘኛው ምን አለ እውቀቱ ግን ያስፈልጋል ምንም ሁን እኔ ግዴታ በትምህርት ቤት በተማርከው መስራት አለብኝ ያልኳት እውቀቱ ግን ይጣጥማል እውቀት ሲኖር እኮ ነው ካልሰራውበት ምን ተቀመጥ ዝም በል እንዴ ተመረቁ ሻንሻን ተቀመሽ ተማርሽ ስማ ተቀመኝ እኮ ተቀመኝ እኔ እኮ ስራዬ ስማ ማስረጃ ነገርኝ ስራዬ ማድረግ አልችልም ነበር ባልማር ነው እኔ አሁን እስከ 10 ተምሬ አንቺ ስራ ማኔጅ ማድረግ አቀተኝ ማንንም ስራ አሁን የአንድ ቤት የምግብ ቤት ምናምን ስራ ማኔጅ ለማድረግ ገና አንሳለሁ አላንስ አረገ እኮ 12 በደንብ የሚገኙ ቀስረው እንጂ በትምህርት የሚገኙ አንተው ገብተህ እንደው አሁን አንተ ብቻህን እንኳን ብትኖር እንደ ራስን ቤት እንኳን ማስተዳደር ትችላለህ እንኳን ሆቴል ምን አውቀው ሆኖ ቀላል ነው እንዴ እኮ እኔም እኮ የምልሽ ይሄንን ነው ዝም በል ስለዚህ ዝም በል ይሄንን ሐሳብ ያመጡትን ሰዎች ታገናኛለህ ማኔጅመንት ከሆነ ችግሬ ማኔጅመንት መማር ነው እንጂ እኮ ፊዚክስ እና ኬሚስትሪ መማር አይደለም ትምህርት ሻቀል ልገባ ነው ወይስ ምንድነው እስቲ ንገረኝ በዛውም እኮ ለእናንተም እሺ ምን አለ ለኛ ልገባ ነው ወይስ ማንኛው ስራ ልትሰራ ነው እሱ እኔ የምወስነው ነው ሻቀል እስኪ ቆይ እሺ አሁን እስኪ ስሚ ሂደቴን እስኪ ንገሪኝ ተማርኩ 12 ሳለፍኩ ዩኒቨርሲቲ ገባው ወረቀት ይወጣው ወደድክም ጠላህም ማንንም ሰው ባለፈበት መንገድ ታልፋለህ እንዴት ነው ማልፈው ወረቀት ይጀመንከራት ዩኒቨርሲቲ ትገባለህ አትንከራት ቲክቶክ አሪፍ ሰርቼ በሱ ምናምን ይታክተከቴ ዩቲዩብ አለ ዩቲዩብን በቃ ማሳደግ አብረን አቤት መስራት አለፈልክ በዛ አለፈልክ ኦንላይን ሰራለሁ ምናምን ፎሬክስ የሚባል ነገር አለ እሱ መጀመር ፈልጋለሁ አለፈልክ በዛ አለፈልክ ለማወቅ እኮ ነው ኮርሱን በዜሮ ክላስ አይደለም ለማወቅ ነው ኮርሱን የምትወስጂው በወራንድ አንተ ዝም ብሎ ዛራ ማረብህ ስማ ዘንበል እኔ ስማኝ ስለጮሽ እሺ አልሄድም በቃ ስለጮሽ ነው እንዳልሄድም አልሄድም የት ነው የማትሄጂው ትምህርት ቤት እስኮስታዩ ማነስ እንግዲህ አሸናፊው ማን እንደሆነ እናንተ ሸቅላ ማረፍ እንደው ትምህርቷ ምን ነውጣልሃል እንዴት ነው ቤቱን ተለቀን ነው ሄዳ ብትፈልግት አንተ ወርት ትችላለህ ሂድ እስኪ ማርያም በል ጥርግበል አልመለስም ኧረ ምን ቸገረ አረተው በዚህ እንኳን እንዳታልፍ ባቦ በስላሴ በዚህ እንኳን እንዳታልፍ እስኪ ሲነጋ እንደምን መቼ ሲነጋ እኮ ተመጣጣኝ የተሻለ አስተሳሰብ ይዞ ይመጣል አረጋ እነዛ ዱርዮቹ ጋር ሲቆይቶ ሲመከር የማናቸው ዱርዮች ሞልቶ ያለ ዱርዬ ስምት አሁን እኮ ከተማሪ ልክ ሳይማር ነው ብዙ ድርጅት እሰይ ድርጅት አማርሽ አሁን ሰው እንዴት ሀብታም ሆነ መሰለሽ በእናትህ ያደራጀ እናንተ ድርጅት ነው አማራ ሳትማር ምን አለና ድርጅት ተፍታለህ እስኪ ንገረኝ ምን አይነት ነው ሰው ተምሮ ከዛ በኋላ በተማረው ሰርቶ ከዛ ገንዘብ ይዞ ነው አይደል ድርጅት የሚከፍተው ዝም ብሎ በዜሮ ድርጅት ይከፈታል ድርጅት እንዴት እንደሚከፈት ልንገርሽ እሺ ለበለሽ ሰይ አረ ድርጅት በእናትህ ቸገረሽ አሁን በእናትህ እኔ አሁን ከ10 እስከ 12 ስማር 4 አመት አለ ያን 4 አመት እኔ በትምህርት ሳሳልፍ ያልተማሩት ደግሞ ወይ ዶሮ ገዝተው ምናምን በማርባት ይጀምራሉ እና ዶሮ ከዛ ላይ ተምሬ ሲጨርስ እነሱ የዶሮ ፋብሪካ ይኖራል አይደለም ዶሮ እንዴት እንደሚራባ ታውቃለህ እኔ እኮ ዶሮ ላረባል አልኩ ምን ሰራው ነው ስለማቅ ዶሮ ማማራ እናንተ የሆነ ነገር ምንድነው የምትሰራው እስቲ ንገረን እስቲ ምንድነው የምትሰራው እሱን እኔ አልፈልግም እንድነግሩኝ እንድንነግርህ አልፈልግም ቤት ታውቂ አይደለም ብላል አይደል ምንድነው የምትሰራው ንገረታ እየጠየቀች እሱን አይዲያ አስጥኝ
ምሳሌ ዶሮ አይዲያም ከኔ ነው ያሰብኩትን እኮ ነገርኩሽ። ስልክና ፒሲውን ፎሽሬ ሳይክል ገዛለሁ እስከዛው ዴሊቨሪ ከዛ ከዴሊቨሪ ደግሞ ወደ ማን ተቆጣጣና ሳይክል ደግሞ ከሳይክል ወደ ሞተር ወደ ሞተር ማን የገዛው ሞተር ደግሞ ዳይቨር እኮ ነው ችግርሽ። እንዳልተማረ ሰው በጉልበት ለማሳመን ትሞክራለሽ። አሁን አዳምጠኛ እኔም አንቺም ትላልቅ ሰዎች በጉልበት አይደለም። ስማ ጋሽ እንትና አቤት በጉልበት ነው የምትጠቀሚው አለ። እሱ በስቤት እኮ አድርጎ በቃ የድገት እንደተማረ ሰው ተነጋግረሽ በማመን እሺ ጋሽዬ ምን ላዳምጡ እስኪ እናገሩ ሆነ ማንኛው ስራ እንደሚሰራ ነው እኔ ግራ የገባኝ ግራ ገብቶት የለስ ምን ልወጊ ነው ደግሞ አንቺ እሻውን ከሽ በአሁን 19 እና 18 አመት ያሉ ልጆች 20 አመት ያሉ ልጆች ላይ አሁን እነሱ የሚኖሩት ላይፍ ነው እንዲኖር የምፈልግ ወደፊት እነሱ ምን ነው ብዙዎቹ በቃ ትምህርት ሳይሳካላቸው ዩኒቨርሲቲ ላይ የምታሳልፈው እድሜ ነው ትምህርት ሳይሳካላቸው በቃ ቤት ቁጭ ብለው እንዴት አይሳካላቸው እንዴት ትምህርቱም እንደምታየው ከብዷል። አንተ ግን ትማራለህ እስከ መጨረሻ እስከ ጥግ ድረስ ትማራለህ። እንዴት ነው የማሩ እስከ ማስተር ትማራለህ እስከ ማስተር ድረስ ትቀጥላለህ እስከ ዶክትሬት ምናምን ትቀጥላለህ። ይልቁንስ ቀን እየሰራው እስከ 12 የማታማርና 12 ሲደርስ መንጃ ፈቃድ አውጥቼ ራይድ ምናምን ላይ ሞክረ ለገና እንደው አቤት ሁለት አመት ነው እንደሚቀረኝ ባርነት ሀየትነት ባርነት ዘንድሮ አኩር ነው ዞሮ መንጃ ፈቃድ ያውጥቶ ዞሮ ሹፌር ሊሆንልሽ ነው ማትሪኩልን ቦርድ ሹፌሩ ፓይለት ሆናለሁ ዶክተር ሆናለሁ አሁን እሱ ቀጥረኛ ታክሲ ሹፌር እኮ ታክሲ ሹፌር ሶሻል ሚዲያ ላይ ነው መስራት ለሊት ነው ተናገር ሶሻል ሚዲያ ላይ መስራት አትሰራ ለምን አልሰራ ስለማሰራ አይቻልም እያሰራሽ እንዴ ምንድነው ምን አሰራት እየሰራና እንዴ ቲክቶክ እና ታዲያ ትምህርት ተንተው እንዴ ሞር ፎከስ አድርጌ ገንዘብ የሚያስገኝ ነገር ነው። አብዛኞቹ ቲክቶከሮች ትምህርታቸውን አቁመዋል ይባላል። ያንን ተከትቦ ነው ይሆናል። ታዲያ ምንድነው አማራጭ እንዳለ በዚህ ነው የምነግርሽ። እንዴው ብር ነው እስኪ በቲክቶክ ምን የምን ብር ትሰራ ማስታወቂያ ላይቭ አለ ባባ ተምረ በፍኝ ብታገኝ ይሻላል። አሁን ብሸቅል ነው የሚሻለው። አሁን ብሸቅል ይሻላል። አረ እንዴት ተሸቅል ሰይጣን ሁለተኛ እንደዚህ አይነት ወሬ ፊት እንዳትሰራ በቃ ስሙኝ ሄድ ተነስቀጥል ስሙኝ ሄድ ቀጥል በቃ ተነስ ወሬ ተነስቀጥል ዝም ብላችሁ ወሬም ደሳላስ ወስኛለሁ ነጋዴ ድን ፈተና በቃ ጨረሱ እስቲ እናያለን አሁን እንዳትወሩ እሺ እንዳትወሩ የሳቢሱ ሰው የራሱ እዛ ካልመጣ ነገርኝ ይለዋል በዛው ወጥቻለሁ ምን አይነት ጎብዛል እባክህ ጉብዝናው ተሰማ ሸቀል በቃ እኮ ተባባልን አባርነት ጌትነት በቃ ተባባልን እኮ ጨረሱ ምን ፈልገህ ነው ደግሞ ጨራሹም አንተ እንዴ ጨራሹ ማን ጀመርኩት ጨረሰ እሱ ጨራሽ ነው ምን ፈልገህ ነው እንደዚህ ማለት የፈለከው አንቺ ደግሞ ልቀቂ በእናትህ ተይ ምንድነው ማስተላለፍ የፈለከው እሺ ፍራንክ ነው አንቺ ተይ ፍራንክ ያርግ ፍራንክ እንጋይራስ ተይ እግዚአብሔርን ፍራንክ ነው በቃ ፍራንክ ነው ማርያም እግዚአብሔር ድንጋይ ራስ በስመ አብ ይኸውልሽ እኔ እንደዚህ ዘፈን ዳብዳብ ምንድነው ሰሚ አንቺ እኛን ስለምታታልል እሱም አታለለሽ ሸወርኩሽ እኔ አንቺን ሳታልል እኮ እኔ ስታታልል ደግሞ እሱ ይሄው አንቺ ሸወርኩሽ ካሜራው ዘጋት ምን ፈልገህ ነው እኛ መቻው እኔ በጣም ነው የምታናድረኝ እኔ ስለ ትምህርት ሁለተኛ እንደዚህ እንዳትለኝ አንቺ ደግሞ እውነቴን ነው ማርያምን አሁን እኮ በቃ በትምህርት ትልቅ ደረጃ ሊደረሰች አትመስልም እንዴ ስትባል አንቺ ታዲያ እንዴት ማለት ምን መድረስም ትችል ነበር ባለም መድረስ ይችል ነበር አንተን አሳድጋለሁ እየነበር ሞት እኮ እኔም ባትሳድጊ እኮ ወረቀቱን ነው እንጂ የምትይው ትልቅ ቦታ የመድረስና ለመድረስ ትደርስ ነበር እንጂ ሰምታገቶ ነው ምናምን የሚሰራው ያም ተፈልጋ እሺ አለችበት እሱ ሌላ ቦታ እንከራከራለን ቪዲዮ እንዳይረዝም ሰላም ባያችሁ እስኪ ሰላም ባያችሁ ሰላም ልጆቼ ታሪከኛ ልጅ ማመጣ አያስቀምጥ ኧረ ጉር ነው ታሪክ ነው ላይክ አርጉ ሰብስክራይብ አርጉ እስኪ ሰብስክራይብ
ሰብስክራይብ አርጉ፣ ላይክ አርጉ፣ ሼር አርጉ። እንደዚህ አይነት ግን አቋም እንዳይሆን ትምህርት ትቼ ሸቀል ልግባ እያላስቸግሩ እኔ የማይማር ሰው እኔ አልደግፍም። ሻቀብጠኝ ጀምሮ በቃ አይፈቱም። አይተን ሰምተን አናውቅማ እንደዚህ አይነት። ለማንኛውም ቪዲዮ እንዳይረዝም ዝግይላችሁ። የዛሬው ቪዲዮ ይሄን ይመስላል። እንግዲህ ዝጋው እንደጀመርከው ራስህ። የዛሬው ቪዲዮ ይሄን ይመስላል። እንግዲህ እስካሁን ስለተከታተላችሁ እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቻው